ዝምድና ፈልገን ልጃችሁን ኢንጂነር ኢየሩሳሌም መኮንንን ለልጃችን ለኢንጂነር ዮሐንስ አሰግድ ዝምድና ፈልገን የመጣነው። ቤተሰብ እንደምን አላችሁ? ደህና ናችሁ ወይ? ሰላም ናችሁ? እንዴት ነው ጤናችሁ? ሁሉ ቤተሰቦቻችሁ ሁሉ ሰላም ነው? ስራችሁ እንዴት ነው? እኔ እግዚአብሔር ይመስገን እጅግ በጣም ደህና ነኝ። አገር ውስጥም ውጭም ያላችሁ ሁላችሁ እንዴት ናችሁ? እኔ ትንሽ ጠፋ ብዬ ነበረ፣ እንደውም ዛሬ ደግሞ ይኸው ብቅ ብዬላችኋለሁኝ። እንግዲህ በባለፈው ዙሪያ ወንዱ የመጀመሪያው ልጄ ሰርፕራይዝ እንዳደረገኝ አንድ ቪዲዮ ሰርቼላችሁ ነበረ። እነሆ ደግሞ ያ አልበቃ ብሎት ዛሬ ደግሞ አባቴ በጣም ፈልግሃለሁኝ ላነጋግርህ በጣም ብርቱ ጉዳይ አለኝ ብሎ ጠይቆኝ ይሄውና ቤት ሆኜ እየጠበቅኩት ነውና ምን ሊለኝ እንደሚችል እስካሁን ድረስ አላወቅኩኝም። እንግዲህ እሱን ጠብቄ ያለውን ነገር ለመስማት ሞክራለሁኝ ማለት ነው። እና ይህንን ታሪክ ደግሞ እንድትከታተሉኝ በዚህ አጋጣሚ ጠይቃችኋለሁኝ። እባካችሁ ይህን ቪዲዮ ሼር፣ ኮፒ ሊንክ በማድረግ እንድተባበሩ፣ እንደገና ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እንድታደርጉኝ በዚህ አጋጣሚ አሁንም ጠይቃችኋለሁ። ወደ ታሪኩ እንሄዳለን እና እመጣለሁ ብሎኛል። እኔም በተስፋ እየጠበቅኩት እገኛለሁኝ። እስቲ እንግዲህ እሱን እንድንከታተል አብረን እንጠብቀው ብላችኋለሁ። ቤተሰብ እንግዲህ አሁን ልጄን ልቀበለው ነው እንደነገርኳችሁ። በአሁን ሰዓት እያንኳኳ ነው፣ ድምፁን እየሰማው ነው፣ እየቀረበ ነው፣ እየመጣ ነው እና እባካችሁ እኔ የምቀበለዋለሁ አብራችሁ እንድትቀበሉ በዚህ አጋጣሚ ጋብዛችኋለሁኝ ማለት ነው። አዎ ገብቷል። ቤተሰብ ልጄ መጥቷል። እንግዲህ ይኸውና እቀበለዋለሁ፣ እናንተም አብራችሁ ትቀበላችሁ። ጆ እንዴት ነህ? እባክህ ሰላም ነህ ወይ? ደህና ነህ? እንዴት ነው ጤናህስ? ሰላም ነህ? ዛሬም በካሜራ ከቤተሰብ ጋር እየጠበኩ ነው እኮ። እስኪ ቁጭ በል ቁጭ በል። ሰላም ነህ? እንዴት ነህ? ባለፈው እንግዲህ ያው ቤትህ ጠርተህ ሰርፕራይዝ አርገኸኛል። እጅግ በጣም አድርጌ አመሰግናለሁ። በዛ ሁሌ አስታውሰዋለሁኝ። ደግሞ ዛሬ ደውለህ ቤት ጠብቀኝ ስትለኝ ደግሞ ምን ደግሞ አዲስ ነገር መጣ ዛሬ ብዬ እንደዚሁ በጉጉት እየጠበቅኩ ነው። በሰላም የፈለከኝ? በሰላም ነው ዳድ፣ በሰላም ነው። ባለፈው እንግዲህ ያው የጠራው ላደረክልን ነገር ሁሉ ላመሰግነ ነው። ባለፈው የጠራው ለዛ ነው። ዛሬ ግን አንድ ብርቱ ጉዳይ ይዤ መጥቻለሁ። አንድ ነገር ላማክር ነበር የፈለኩት። ቱዬ ወንድሜ ምን ግጣለ? ዛሬ ተከተለኸኝ መጣ ነው ወይስ ዛሬ ነው የመጣሽው? ዝም ብዬ ለዘይራችሁ ብዬ እንደና ዘይራችሁ ሳትናገር ይዛኝ የምትመጣው ስትመጣ በዛ እንደውልሽ ነው እሺ። አንቺስ ምን ነገር ጣለሽ ዛሬ? እኔ ስራ ገባለሁ። ኢቡላ እዚህ ምናምን አስቀምጣለሁ። እኔ ስመጣ ነው እንዴ? ወንታላ ተከተለኝ እንዴ? ነይ ስራ ላይ ይመስገን። ዴና አንቺ ጋርስ? ምን ነው በሰላም ነው? በሰላም ነው፣ በሰላም ነው። ጉዳይ ገጠመህ ነው? እንደባለፈው ሰርፕራይዝ ነው። እኔም አለሁበት ዛሬ እንኳን ለብርቱ ጉዳይ ፈልጌው ነው። ዳድ ብቻውን ነው የፈለኩት። ኧረ የሚባል ነገር የለም። ታላቀትህ አይመለከትሽማ እንዴ? ጉዳይ ሁሉ አይ ነው ግን ይሄኛው ደግሞ ትንሽ እኔና እሱም ብቻ የግል የወንዶች ጉዳይ ነው። ይሄ ባለፈው ያወራነው ነው እንዴ? አይደለም። እርግጠኛ ነህ? እሱንማ ነው። እኔ አሁን ኤኒዌይስ ብቻውን ነው የምፈልገው። አይ እኔ መስማት ማወቅ አለብኝ። ቢዝነስም ከሆነ ስራም ከሆነ ህይወትም ከሆነ ተከሰታል ነው። ግን እኔ አሁን እሱን ብቻውን ነው የፈለግኩት። አይ ንገረው እንጂ አይ እሱዬ እንደ መሰለሽ ሰው እኔ የሚፈልገው አባቴ ይፈልጋል ካለ በቃ ጉዳዩን ለሌሎች ሼር ማድረግ ከፈለገ ይችላል ነው።
አይ ለጊዜው ዞር በይልኝ ካለች በኋላ መስማትሽ አይቀርም። ኖ እንደውም ማለት በቃ ሂጂ ከተባልሽ በክብር እኮ ነው ነው ወይስ በኋላ እንዳትሄድ እዚሁ ነን። እሺ እባክህን ምንድን ነው እሷም እንዳትሰማ ብለህ እንግዲህ የፈለከኝ ነገር በጣም ጥብቅ ቢሆን ነው እና ምንድን ነው እሱ? አዎ ጉዳዩ ያው ትንሽ ከበድ ያለ ነው። እንደ በፊቱም አይደለም። ያው እንግዲህ እንደምታውቀው ዳድ እንግዲህ እኔ የራሴን ህይወት ጀምሬያለሁ ታውቃለህ። ለብቻዬ ይኖርኩኝ ነው። ግን አሁን የትዳር አጋር ያስፈልገኛል። ኦኬ ለዛ ጉዳይ ነው እና ሽማግሌ ለመላክ ስላሰብኩኝ ያጫዋት ልጅ አለች እንግዲህ ጓደኛዬ ነች። ከግቢ ጀምሮ አብረን የነበርነው አብረን የተማርነው አብረን ብዙ ነገር አሳልፈናል። ያው ከግቢ ከተመረቅን በኋላ ያው እሷም ወደ ሀገሯ እኔም እዚህ ሆኜ ያው እሷም እዛ በስራ እኔም ደግሞ ያው እዚህ በስራ ተራርቀን ስለሆነ ያለ ነው። አሁን ግን ያው በቃ አብረን መሆን ስላለብን እኔ ያው ሽማግሌ ለመላክ አስቤያለሁ። ያው ነገሩን ቀለል አድርገ ነው ሽማግሌ ልኬ ነገሩን ለመጨረስ ስላሰብኩኝ እሱን ላማክርህ ነበር። እንግዲህ ሽማግሌዎችን አዘጋጅተህ ወደዛ እንድትሄድልኝ ነበር ዳድ። በዚህ ጉዳይ ነው የፈለጉ። ይሄ በጣም ብርቱ ጉዳይ ነው። መጀመሪያ እንግዲህ እግዚአብሔር ለዚህ ስላበቃ እግዚአብሔር ይመስገን። ሁላችንም ለዚህ ስላበቃ እናመስግን። ግን በእኔ እይታ አንተ ገና አሁን ስራ ከጀመርክ ይህንን ቤት ለቀህ የራስህን ህይወት እኖራለሁ ብለህ ከወጣ በጣም ትንሽ ጊዜ ነው እና እንዴት በአጭር ጊዜ እንደዚህ ወደ ትዳር ለመግባት አሰብክ? ተቋቁመሃል ወይ? እንዴት ነው ነገሮችን ለማከናወን በቂ አቅም አለህ ወይስ በሚለው ላይ ትንሽ ነገር ብትነግረኝ ደስ ይለኛል። አዎ እንግዲህ ዳድ እንደነገርኩ ከግቢ ጀምሮ አብረን ብዙ ቆይተናል። ከእሷ ጋርም ብዙ ተጠናንተናል። እኔም እሷም ጎበዝ ታታሪ ነች። እኔም ደግሞ ያው ራሴንም ሆነ እሷን ለማስተዳደር ምንም እግዚአብሔር ይመስገን ያው ፈጣሪ እውቀት ሰጥቶኛል። ያው በእውቀቴም እግዚአብሔር በረዳኝ መጠን ሰርቼ ቤተሰብ መምራት አይከብደኝም። ብዙ ነገር አንተም ደግሞ አስተምርኸኛል። በችግርም በደስታም በመከራም ማለፍን ከአንተ ስለተማርኩ ምንም እኔ ነገር አያሰጋኝም። ከእግዚአብሔር ጋር እሷን ተነጋግረናል። እሷም ጎበዝ ነች። እሷም ታታሪ ሰራተኛ ስለሆነች አብረን ያው ከአንድ ብርቱ ሁለት መድኃኒቱ ይባል የለ። ስለዚህ ተራርቀን ብዙ ከምንቆይ ለእኛም የሚበጀን አንድ ላይ ተሰብስበን ህይወታችንን መምራት ቤተሰቦቻችንንም እያገዝን መቀጠል ስላለብን በዛ ጉዳይ ብዙም አታስብ። እናንተ አይነት መምህር አስተማሪ አባትም እያለኝ ደግሞ ያንን ፈርቼ ወደኋላ መቅረት የለብኝም። ያው ጊዜው የደረሰ ይመስለኛል። እንግዲህ በደንብ ካሰብክበት በጣም ጥሩ ነው። ትዳር ማለት ዘሎ የሚገባበት ነገር አይደለም። በበቂ ሁኔታ ማሰብ ያስፈልጋል። ከትዳር ቀኑን አሳውቀኝና እኔም ለእሷ ማሳወቅ ስላለብኝ ሽማግሌ የሚላክበትን ቀን ያው እንነጋገራለን። መልካም፣ ጥሩ ነው፣ ቆንጆ ነው። እሺ፣ በጣም አመሰግናለሁ። ጥሩ ነው። በቃ ፒስ። እሺ ዳድ። እሺ፣ አመሰግናለሁ። እሺ፣ ደህና ሁን። እሺ፣ አሳውቅሃለሁ። ሁኔታውን ነገር አሳውቅሃለሁ። ችግር የለም። እንግዲህ ቤተሰብ የሁላችሁ ልጅ እንግዲህ ራሱን ችሎ አሁን ይበቃኛል፣ እንግዲህ ከዚህ በኋላ ደግሞ በትዳር መጣመር አለብኝ። እግዚአብሔር የፈቀደልኝን ደግሞ ከግቢ ጀምሮ ከዩኒቨርሲቲ ጀምሬ አብሬ ስማር የነበራትና እንደዚሁም ደግሞ አብረን ተመርቀን ያለች አንድ
ለትዳር ያጨኋት ልጅ ስላለች እሷን ማግባት ስለምፈልግ እባክህ ሽማግሌ በሀገሩና በወጉ ላክልኝ ስላለ እኔም ደግሞ ለጓደኞች ይሄን ነገር ነግሬ በሽማግሌ ልካለሁኝ። ስለዚህ ከዚህ ቀጥሎ ደግሞ እናንተ የሽምግልናው ሂደት ምን ይመስላል የሚለውን ነገር እንድትከታተሉኝ ወደዛ ቪዲዮ ጋብዛችኋለሁኝ። ስለምትከታተሉኝ ሁሉ እጅግ በጣም አድርጌ አመሰግናችኋለሁኝ ማለት ነው። ወደ ፕሮግራሙ እንቀጥል። ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ ባለፈው ቪዲዮ እንደተከታተላችሁት ልጄ እኔ ከዚህ በኋላ በትዳር መሰብሰብ እፈልጋለሁ እና ከግቢ ጀምሮ አብሬ ያጨኋት ጓደኛዬ ስላለች እሷን ለማግባት ስለምፈልግ ቤተሰቧ ጋር ሽማግሌ እንድትልክልኝ እጠይቅሃለሁ ብሎ መጥቶ እዚህ እንደነገረኝ ተከታትላችኋል። እኔም ደግሞ ከቀናት ቆይታ በኋላ በዘመን ያፈራኋቸውን ምርጥ ጓደኞቼን ሰብስቤ ሽምግልና ቤተሰቧ ጋር ለመላክ ሁሉ ዝግጅት ተጠናቋል። በአሁን ሰዓት ደውለው እየጠሩኝ ነውና ይህንን የሽምግልና ስነ ስርዓት አብራችሁ እንድትከታተሉ በዚህ አጋጣሚ ጠይቃችኋለሁ። ወደ ሽምግልናው ስነ ስርዓት አብረን እንሄዳለን ማለት ነው። ተከተሉኝ። በጣም አመሰግናችኋለሁ። ሽማግሌ ሊኸ ደገ ጸኒዐ ከም ንውርዳ ባብባለ ሸላሊመ ዝወሰድክዋ ብዓጀብ ኣብ ሰጋር በለ ረአየ ኣበዚሖ ቀኒአ ሰሲዕላ ከም ዝሃበኒ ክሕል ያው ፀሐይ ቢሆንብን ጥላ ሁናችሁ እንድታሳርፉን፣ ዝናብ ቢመጣ እንድናባራ ዝምድና ፈልገን ልጃችሁን ኢንጂነር ኢየሩሳሌም መኮንንን ለልጃችን ለኢንጂነር ዮሐንስ አሰግድ ዝምድና ፈልገን ነው የመጣ ነው። አይ ግዴ ነው። ስለዚህ ቤተሰብ ተማክሮ መልስ እስከሚሰጥ ድረስ እነሱን ጠይቀን ለስንት ጊዜ እሺ እንግዲህ እንደዚህ ነው። ሁለት መንገድ ላይ ጥያቄዎቻችሁ ሰምተናል። ምንስጣችሁ ትልቅ ነገር ነው። ያው ተረዳላችሁ ብለን እናስባለን። እንግዲህ ወላጅ ወልዶ ያሳድጋል። እኛ እያንዳንዳችን ኃላፊነት አለብን በልጅቷ ጉዳይ ላይ። በቅድሚያ ምናልባት ለማሰብ እንዲመቸን ማን ነበር ስሙን ያሉ? ኢንጂነር ዮሐንስ አሰግድ ይባላል። ዜግነቱ ኢትዮጵያዊ ነው። አዎ። እዛው ሐዋሳ ነው የሚኖሩት? ሐዋሳ ነው የሚኖሩት። እሺ እንግዲህ እንደዚህ ነው። ያው አጎትየውም በቅርበት በደንብ ቆም ብለን ማሰብ አለብን። ሌላ ዘመድ ከየቦታው ያለው ተሰባስበው ይህን ጉዳይ በአጽንኦት ማየት አለበት በሚል ቅዳሜ መልስ ለመስጠት ቀጠሯቸዋል። አይ ጥሩ ነው። ሽማግሌዎች የመጡት ከሩቅ ሀገር ነው። እሱ እዚህ ቢኖርም ስለዚህ እንደው ርቀቱን አይታችሁ መቼም ሰው ዝምድና ፈልጎ ሲመጣ ማቅረብ ነው እና ከሩቅ ሀገር ስለመጣን እኔ እንኳን እዚሁ ነዋሪ ነኝ። ሽማግሌዎች ግን በብዛት ከሩቅ ሀገር የመጡ ናቸውና ልጁ እዚሁ ነዋሪ ቢሆንም ይሄንን የሀገሩን ርቀት ታሳቢ ያደርጋችሁ ጥያቄያችንንም ታሳቢ ያደርጋችሁ የመጣንበትንም ዓላማ ቅዱስ ዓላማ ስለሆነ ይሄንን ቅዱስ ዓላማ ተረድታችሁ ብትመክሩበት አይ እንደው አሁን ጥሩ ነው። ያው እንግዲህ በጎ ነገር መልካም ነገር ጊዜ ስለተቀየረም ስላልተቀየረም አይደለም። እንዳልሁት ትልቅ ዓላማ ነው ዘን የመጣ ነው። እናንተም ትልቅ ዓላማ ነው ዛችሁ የጠበቃችሁንና ተቀባይነቱ እንደ ሙስሊም ቤተሰብ ይበት ይምከርበትና ማለት ከትንሽ ደቂቃዎች በኋላ ያዝም መከር ስለማይቻል ተከለላቸው ወጣ በሌሎች እናሳውቃቸዋለን በተወካይ ነው።
አሁን ተቀበሉ ሁላችሁ። አይ ግድ የለም ቁጭ ብላችሁ እንነጋገራለን። በቃ ግድ የለም መምህር። ተቀመጡ። ተቀምጣችሁ የሁላችሁ ቁጭ ብላችሁ እንነጋገራለን። እናመሰግናለን። በቀጣይ አንዳንድ ጥያቄዎች ይኖሩናል። ምንድነው ሀሳባችሁን ከቤተሰብ ጋር መከርንበት። በቅርበት ብዙ ቤተሰብ አለ፣ ግን ያው እኛ ውክልና ወስደን ነው እዚህ ላይ ያወራን ያለ ነው። እንትን ለማድረግ ነው ያሰብን ወሰንላችሁ። አሁን ላይ ምንሰጣችሁ ምላሾች ይኖራሉ፣ እነሱን ጠብቁ። ግን ከዛም በፊት አንዳንድ ጥያቄዎች ቤተሰብ ቀረን መጠየቅ ማወቅ አለብን የሚሉትን ጥያቄዎች ያው በየተራ እንግዲህ ቤተሰብ አካላቶች ይጠይቃሉ። እናንተም ደግሞ ምላሻችሁን ሰጡናላችሁ ማለት ነው። እንግዲህ እኛ ሀሳብ ያው ቀደምም ሳትመጡ ምናልባት ይሄ ሀሳብ ከሞላ ይሄ ጥያቄ በትክክል ከተመለሰልን ልጃችንን ለመስጠት እንፈቅዳለን የሚለው ጥያቄዎች ብዙ ማርኮች ይዘናል። እንደሚነግሩኝ ዳኞቹ 91% አግኝታቸዋል። የአባባታችን ድጋፍ ነው ከፍ ያላችሁት። ስለዚህ እንግዲህ ያው ትልቅ ነገር ሲሰጥ ተቀምጦ አይሰጥምና እችን ንግስት ልጃችንን ለልጃችሁ ፈቅደን ወደን መርጠን ሰጥተናቸዋል። እንኳን ደስ ያላችሁ እንላለን። እንግዲህ ልጅቷ ስትሰጥ አጭር ነገር ነው። ከአደራ ጭምር መምህር አሉ፣ ቤተሰቦችም እንደዚህ ትልልቅ ሽማግሌዎች ናቸው። እርግጠኛ ነኝ የበለጠ ልምድ ኖሯቸው ትዳራቸው ጠንካራ እንዲሆን እንደሚረዱ በማመን ከአደራ ጭምር ነው የሰጠናችሁ። ይህንን ጸጋ ይህንን ክብር ቤተሰብ እናት አባት እንድታዩ እግዚአብሔር ረድቷቸዋልና እግዚአብሔር ስሙ ይክበር ይመስገን። ክብሩን እግዚአብሔር ይውሰደው። የእመቤታችን የእናታችን የቅድስት ድንግል ማርያም ረድኤቷ ቃል ኪዳኗ በረከቷ ይደርብን። የተጀመረው ቅዱስ ሀሳብ፣ ቅዱስ ጉዞ፣ ቅዱስ መንገድ እግዚአብሔር ከነሱ ጋር ሆኖ በህይወታቸው፣ በኑሯቸው፣ በትዳራቸው ሁሉ ትዳራቸው እንዲባርክላቸው የአምላካችን ቅዱስ ፈቃዱ ይሁንልን። እኛ በዚህ ቤት እንደገባን መንፈስ ቅዱስ ይግባ፣ ጸጋ ይግባ፣ ሀብት ይግባ፣ ጤና ይግባ፣ በረከት ይግባ። በሰላም ያሳደረን አምላክ ቀሪውን ሰዓት ባርኮ ቀድሶ በሰላም እንዲያቆየን ቅዱስ የሆነውን ስሙን አባታችን ይወደን እንጸልያለን።
ቤተሰብ እንግዲህ ተመልክታችኋል። የልጄ የሽምግልና ስነ ስርዓት ምን እንደሚመስል በጣም ተመልክታችኋል። እጅግ በጣም ደስ ሲል ነበረ። ቤተሰቡ ሁሉ እጅግ በጣም ደስተኛ ሆኖ ነው ያሳለፈው። ሁሉም ሽማግሌዎችም የጠየቁት ጥያቄ በቤተሰቡ ዘንድ ተቀባይነት ስላገኘው እጅግ በጣም ደስ ብሏቸዋል። እኔም ራሴ እጅግ በጣም ደስ ብሎኛል። እንግዲህ እንዳያችሁት ልጄም ደግሞ ወደፊት ከሚያገባት ሚስቱ ጋራ በዚህ ሽምግልና ስነ ስርዓት ላይ እንዲገናኙ ተደርገዋል። በጣም ደስ የሚል ፕሮግራም ነበረ እንዳያችሁት እንደተከታተላችሁት። እንግዲህ እኔም ልጄን መርቄዋለሁ። የአብርሃም የሳራ ጋብቻ ይሁንላችሁ ብዬ መርቄላቸዋለሁኝ። እንግዲህ ቀጣዩ ምን ሊሆን እንደሚችል እነሱ ተመካክረው የሚቀጥሉበት ቢሆንም እስካሁን ድረስ ስትከታተሉ የቆያችሁት ፕሮግራም በዚህ የተጠናቀቀ መሆኑን እያሳወቅኩኝ ለእነዚህን ጥንዶች እንኳን አደረሳችሁ ለዚህ ብላችሁ እንድትመርቁልኝ እየጠየቅኳችሁ የዛሬ ፕሮግራም በዚህ ተጠናቋል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንታችሁንም እየሰጣችሁኝ እንድትቀጥሉ ቤተሰብን በአክብሮት ጠይቃለሁ። አመሰግናለሁ።